ስለምትናገሩት ስለያንዳንዱ ከንቱ ቃል በፍርድ ቀን መልስ ተሰጡበታላችሁ። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። ድንገት ሳያስበው የሚናገረው ነገር ልብ ውስጥ ያለውን ነገር ይነግርሻል። ልቤ ንጹህ ነው ቃፌ ነው ምናምን የለም፣ ያሰበውን ነው የሚናገረው። የአፍ ወለምታ እኮ በቅቤ አይታሽ የሚባለው ለዚህ ነው። ከተናገርሽው በኋላ ኢትስ አውት ወንጌልን ስበክ ይልና አስፈላጊ ሆኖ ከተገኘ ቃላትን ተጠቀም ይላል። ሀበሻ ክፉ ነው እንላለን። ራሳችን ኢትዮጵያ ሀበሻ ክፉ ነው እንላለን። የራሴን ወገን የራሴን ዘመዶች ራሴን ነው እኮ እየሰደብኩ ያለሁት። ዝም ማለት አንዳንድ ጊዜ ያስፈልጋል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። በሰዎች መካከልም እየተወራ ዝም የምትይበት ጊዜ አለ። አንዳንድ ጊዜ እኔ ወይ መንፈሳዊ ሰዎች ይሆናሉ፣ ቤተክርስቲያን ሰዎች ይሆናሉ፣ የሆነ ሐሜት ይነሳል እና ሁሉም ኮንትሪቢዩት ያደርጋል። እንዲያርገው እኮ እሱማ እንደዚህ ነው፣ እሱማ እንደዚህ ነው ለምን ይባላል። እና የሚፈትንሽ ምንድን ነው? መተባበር እንዳለብሽ ታስቢያለሽ። እኔ ደግሞ በጣም የማልወደው ነገር እሱም ያስተማረኝ ነገር ስለ ሰዎች ኔጌቲቭ ነገር ማውራት ነው። ስለዚህ ጭንቀኝ ነበር በፊት። እነሱ እያወሩ ነው፣ ከዛ አንድ ነገር እንድትኤክስፔክት ታደርጊያለሽ። ስለ ሳምባዲ እያወሩ ነው፣ ኔጌቲቭ ነገር ነው የሚያወሩት፣ ሐሜት ነው የሚያሙት። ከዛ ግን የፈለጉት ይቀየሙ ብዬ ዝም ይክፋቸው ከፈለገ አልተባበርም። ስለዚህ ዝም የምትይበት ጊዜ አለ። ሰዎችም እያናገሩሽ ክፉ ቃል እንድትናገር ኤክስፔክት ሲያደርጉ ዝም ብለሽ የምታልፊበት ጊዜ አለና ዝምታ በአስፈላጊ ቦታ መጠቀም ያስፈልጋል። ዝም ማለት ያስፈልጋል። ምን ይባላል እንደውም መሰለሽ? ፕሪች ዘ ጎስፕል ዩዝ ወርድስ ኢፍ ዩ ሃቭ ቱ ይባላል። ፕሪች ዘ ጎስፕል ዩዝ ወርድስ ኢፍ ዩ ሃቭ ቱ ማለት ነው። ወንጌልን ስበክ ይልና አስፈላጊ ሆኖ ከተገኘ ቃላትን ተጠቀም ይላል። ምን ማለት ነው? ህይወትሽ ነው የሚሰብከው። ህይወትሽን አይተው ነው ሰዎች ማኗኗርሽን ህይወትሽን አይተው ይህ ሰውዬ ምንድን ነው የሚያምነው ብለው አትራክትድ ይሆናሉ እንጂ እኔ ለሚሰድቡኝ እንኳን መች መልስ እሰጣለሁ? አልሰጥም እኮ አያለሁ። አንዳንድ ጊዜ ሰዎች እንትና እንደዚህ ብሎ እንትና እንደዚህ ቪዲዮ ሰርቶ ምናምን። ታዲያ አንዱ እኮ የምሁርነት እኮ አንዱ መለኪያ ሰዎች የተናገርሽውን ያሰብሽውን የተናገርሽውን ነገር መተቸት መብታቸው ነው። ምሁርነት የሚያመጣልሽ ይሄ ነው። ን ክሪቲሳይዝ ምንድን ነው ክሪቲሳይዝ ነው ያደረገው እላቸዋለሁ። ተችት ሆኖ ይተች። ትችት ከሆነ ስድብ ከሆነ ደግሞ ደረጃው የሚፈቅድለት ነው ይሳደብ እንጂ መልስ አልሰጠው። መልስ ሰጠው እሱ እኮ እንዲህ ነው፣ እሱ እኮ እንዲህ አድርጎ ነው፣ እሱ እኮ እንዲህ ነው። ፐርሰናል ነገራቸውን ይነግሩኛል። እኔ እዛ ውስጥ አልገባም፣ እንደዛ አልወርድም እላለሁ። እኔ እንደዛ ወርጄ አልወርድም። ግን ስለዚህ በስኮላርነት የምታምኝ ከሆነ በምሁርነት የምታምኝ ከሆነ ሀሳብሽ ታቀርቢያለሽ። ሀሳብሽን ተቃራኒ ሆኖ አንድ ሰው ሊተችሽ ይችላል። አርጊውመንት ከሆነ አርጊው ማድረግ ከሆነ ሀሳብሽን ካውንተር አርጊውመንት ከሆነ እንዲህ ደግሞ የማየው እንደዚህ ነው፣ አንተ እንዲያቀረብከው እንደዚህ ነው፣ እኔ ደግሞ በዚህኛው መንገድ ነው የማየው ብለው ሰዎች አርጊው ሊያደርጉ ይችላሉ። ስኮለር ከሆንሽ ያ አያናድሽም። ምክንያቱም ይሄ ነው ዲስኮርሱ፣ ይሄ ነው ውይይቱ፣ ነው የሀሳብ እንትን ማለቱ ነው። ከዛ ደግሞ ስድብ ደግሞ ከሆነ ምንም እኔ በጣም ንቆ የማለፍ በጣም ስጦታ አለኝ ችሎታ አለኝና አይ ስድብ ከሆነማ ተው ጭራሽም አላየውም። ሰዎች ናቸው የሚነግሩኝ ይሳደባሉና ንቀሽ ታልፈልሽ። ሁለተኛ ስንናገር ትንሽ አሰብ ማድረግ። አሁን የምናገረው ነገር ይጎዳ ይሆን? ያሳዝናት ይሆን? ወይ ኢቭን ሳይኮሎጂካሊ ልጎዳት እችል ይሆን? ስለዚህ ሳላስብ ድንገት ያፎ ወለምታ እኮ በቅቤ አይታሽ የሚባለው ለዚህ ነው። ከተናገርሽው በኋላ ኢትስ አውት። ከዛ ማስተካከያ ይኸውልሽ፣ እኔ ለማለት የፈለግኩት እንደዛ እኮ ማለት ፈልጌ አይደለም። እሺ እንደዛ ማለት ፈልጌ ከምትይ አስቦ መናገር፣ ትንሽ አስበሽ እርግጠኛ አለመቸኮል። ከዛ አሁን ልክ ከቃሉ ላይ እንዳየነው የምትናገሪውን ነገር ማጣፈጥ፣ ለዛ እንዲኖረው ጣፍጦ እንዲወጣ ቃላት መርጠሽ አረፍተ ነገር አሳክተሽ ትላልቅ ሰዎች ጋር የምታወሪ ከሆነ አስተካክለሽ በአክብሮት የሚመቻቸውን ቋንቋ ተጠቅመሽ እንደዛ አጣፍጦ ደግሞ መናገር፣ እሱም ኢምፖርታንት ነው። ከዛ የተባለው የሚያንጽ ቢልድ የሚያደርግ ኤዲፋይ የሚያደርግ እኔ ለፍቅር የምነግራት ነገር በሙሉ የሚያበረታት ኢንካሬጅ የሚያረጋት የሚያንጻት የሚያሳድጋት መሆን አለበት። የሚያንኳስሳት ስለ ራሱ ያለትን አመለካከት የሚያሳንስ መሆን የለበትም። የሚያንጽ ኤዲፋይ የሚያደርግ የተባለው ለዛ ነው። ሁል ጊዜ በተቻለ መጠን ፖዚቲቭ የሆነውን ነገር መናገር እና ሁል ጊዜ ቀናውን መናገር። ስለ ሀገር ከሆነ የምናወራው ስለ ሀገራችን ቀና ነገር መናገር፣ ህዝብ ከህዝብ ጋር የሚያጋጭ ነገር አለመናገር። የሚያስደነግጠኝ መሰለሽ ቃል ወጣ አይጠፋም አይደል? አየር ላይ ያላለ
አብሮ ይሄዳል። ምን ይላል? ስለምትናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ትሰጡበታላችሁ አሉ ቃላቶቹ። በንስሐ ካላጠፋኋቸው ኔጌቲቭን በፖዚቲቭ ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ትሰጥበታለህ ይላል። አሁን እንግዲህ ጉድ እኮ ነው። በጣም እኮ የሚያስፈራ ነው። እና እንዲህ ተጠንቅቆ አስቦ አሰላስሎ አሳምሮ መናገር፣ ዝም ማለት ያለብን ቦታ ላይ ዝም ማለት፣ ይሄ ያስፈልጋል። የምላስ ወለምት ስሊፕ ኦፍ ታንግ በሳይኮሎጂ ትጠቀሚበታለሽ። ለምሳሌ ሰውየው ድንገት ሳያስበው የሚናገረው ነገር ልብ ውስጥ ያለውን ነገር ይነግርሻል። ታውቂያለሽ፣ ምን እያሰበ እንደሆነ ታውቂያለሽ። ድንገት ሳያስበው ነው። ስሊፕ ኦፍ ታንግ ነው። በሳይኮ አናሊሲስ ፍሪ አሶሲዬሽን የሚባል አለ። በሂፕኖሲስ ከኮንሽስ እንትን ታወርጂውና እንደፈለገ እንዲናገር ታደርጊዋለሽ። ወደ ማይንድ የመጣውን ነገር በሙሉ ተናገር ትይዋለሽ። ከዛ ወደ ማይንዱ የመጣውን ነገር ዝም ብሎ ሲናገር ከሚናገረችው ውስጥ ችግሮቹን ታገኛለሽ። ችግሩ ምን እንደሆነ ሳይኮ አናሊሲስ ላይ ፍሪ አሶሲዬሽን የሚባለው ይሄ ነው። ሂፕኖታይዝ አድርገሽው እንደፈለገ ወደ ማይንዱ የመጣውን ነገር በሙሉ እንዲናገር በማድረግ ነው። ግን ማንም ሰው ፐርፌክት ግን አይደለም። ይሄንን ራሱ ቅዱሱ መጽሐፍ አድሚት ያደርጋል። መርከቦችን መቆጣጠር ችለናል። በአንድ መሪ ፈረሶችን ልጓም አስገብተን ወደ ፈለግነው ቦታ ወስደናል። አንደበትን ግን መግታት አልተቻለም። ዊ ሜክ ሚስቴክስ ሁሌ። ማለት ማንም ሰው ፐርፌክት ነኝ ካለ፣ ምንም በአንደበት ያልሳሳትም ካለ እውነት አይደለም። ከውስጥ ነው የሚወጣው፣ ከልብ ነው የሚወጣው፣ ከማይንድ ነው የሚወጣው። ያልተቀመጠ ነገር ከየት ይመጣል? ብቻውን አንደበት እኮ አያወራም። ተውት ነው ወደ ቃላት የሚለወጠው። ቃላት ከዚህ ጋር ዝም ብሎ አይመጣም። የግድ ካሰብነው ነገር ነው ቃል ወደ ቃላት የሚለወጠው። እና እንደዛ ልቤ ንጹህ ነው ቃላፌ ነው ምናምን የለም። ያሰበውን ነው የሚናገረው። መጨረሻ ላይ ስንዘጋ ምንድነው? ሰዎች ማዘጋጀት አለባቸው። ራሳቸው ላይ የሚያውጁትን ነገር ማዘጋጀት አለባቸው። ለመሰለሽ ስለ ራሴ የምናገረው ነገር በጣም ኢምፖርታንት ስለሆነ አንዳንድ ነገሮች ይጻፉና ይበሏቸው። ለምሳሌ እኔ በአምላኬ ጤነኛ ነኝ ሄልዝ እላለሁ። እኔ ለምሳሌ እኔ ጤነኛ ነኝ እላለሁ። ራሴን በመስታወት እያየሁ እንደዚህ ብዬ እኔ ጤነኛ ነኝ፣ በእግዚአብሔር በአምላኬ እኔ ጤነኛ ነኝ እላለሁ። ጤነኛ ነኝ። እኔ ውብ ነኝ ይበሉ ሴቶቹም። እኔ ቆንጆ ነኝ ብላ ትውጣ። ራሷ ላይ ታውጅ። እኔ አልታመምም፣ እኔ አልታመምም፣ እኔ ቶሎ አላረጅም፣ እኔ በአምላኬ ተወዳጅ ነኝ፣ ሰዎች ይወዱኛል ብለው ዲክሌር ያርጉ። they love me፣ ሰዎች ይወዱኛል ብለው ዲክሌር ያርጉ። እኔ የምሰራው ነገር ይከናወንልኛል፣ የሰማይ አምላክ ያከናወንልኛል፣ እኛ ባሪያዎቹ ደግሞ ተነስተን እንሰራለን፣ የምሰራው ነገር ይከናወንልኛል ይበሉ። እኔ ባለጠጋ ነኝ ይበሉ። ባለጠጋ ማለት ሀብታም ማለት እኮ አይደለም፣ ብዙ ጠጋ ያለው ማለት ነው። መንፈሳዊ ብልጥግና አለ፣ ሜንታል ፕሮስፐሪቲ አለ፣ ስፒሪቹዋል ፕሮስፐሪቲ አለ፣ ፊዚካል ፕሮስፐሪቲ አለ፣ ዊዝደም የኖሌጅ ፕሮስፐሪቲ አለ። ስለዚህ እኔ ፕሮስፐር አድርጎኛል ይበሉ። ነኝ በአምላኬ እንደውም ለሌሎች እጠቅማለሁ፣ እኔ በአምላኬ ለሌሎች የምጠቅም ሰው ሆናለሁ፣ እኔ ደስተኛ ነኝ። አንችልም እኔ እምላታለሁ ሃፒ በእግዚአብሔር እኔ ደስተኛ ነኝ ይላለሁ። ለሀገርና ለወገን የምጠቅም ሰው ነኝ ብለው በራሳቸው ላይ የሚያውጇቸውን አዋጆች ያስተካክሉ። መጨረሻ ስለ ሀገራችን ስናስብ ስናወራ፣ ስለ ሀገራችን ስንናገር በተቻለ ጭንቅ ውስጥም ሆነን በተቻለ ነገር ስለ ሀገራችን ጥሩ ነው። ሀገሬ ሰላም ትሆናለች፣ በሀገሬ ደም መፍሰስ ይቆማል። ይሄ ችግሩ እንዲና እያረግኩ አይደለም አለ ችግሩ። ይሄ ደም መፍሰስ ይቆማል። ህዝቤ ሰርቶ ጠግቦ የሚያድርበት ደረጃ ላይ ይደርሳል። ደም መፍሰስ ከሀገሬ ይቆማል። ኢትዮጵያ ከፍ ከፍ ትላለች፣ ታድጋለች ብለን ፖዚቲቭ ነገሮች እንናገርላት። ይሄ ያለውን ችግር እየካድነው ሳይሆን ግን ፊውቸሯ እንዲሆንላታል። ሀበሻ ክፉ ነው እንላለን። ራሳችን ኢትዮጵያ ሀበሻ ክፉ ነው እንላለን። የራሴን ወገን የራሴን ዘመዶች ራሴን ነው እኮ እየሰደብኩ ያለሁት። እና ፖዚቲቭ ነገር እናገር። በተለይ በግል ህይወታችን ላይ አዋጆች አዘጋጅተን ዲክላሬሽንስ አዘጋጅተን እኔ ጤነኛ ነኝ፣ እኔ ደስተኛ ነኝ፣ እኔ ፕሮስፐረስ አደርጋለሁ ብለን የምናውጃቸው ነገሮች ይኖሩ። ልጆቻችን ላይ የምናገራቸው ነገሮች እንጠንቀቅ። ጥሩ ነገር እንናገርባቸው። ስለ ሀገራችን ጥሩ እንናገር።